ጥያቄ ከጥንት እንግዲህ ጀምሮ ጠይቆታል። እነ ሶቅራጥስ ሳይቀሩ እኔ ማን ነኝ የሚለው ጥያቄ ራሱ ምን ማለት ነው? እኔ ማን ነኝ የሚለው ነገር ከመለሳችን በፊት ራሱ ምን ማለት ነው? እስቲ እኔ ማን ነኝ ስንል ምን ለመግለጽ የሞከረን ነው? አንድ ሰው እኔ ራሴን አውቄያለሁ ሲል ምን እያለ ነው? ምክንያቱም በእርግጠኝነት ውስጣችሁ የጭቅጭቃችሁ ቢሆንም እኔ ማን የሚለውን መልስ ለማወቅ የሞከራችሁ ቢሆንም ፕሮባብሊ ግን ምን እንደሆነ አታውቁም አይደል? ምንድን ነው እስቲ ጀስት በአንድ ሴንቴንስ እስቲ ንገረኝ። እኔ ማን የሚለውን መልስ ማግኘት ማለት ምን ማለት ነው? ምን ለማግኘት የሞከረ ነው የሚለው ነገር መግለጽ ትችላላችሁ? ፕሮባብሊ እርግጠኛ አላችሁ ማለት ምን ማለት እንደሆነ እርግጠኛ አላችሁ። ስለዚህ መቅደም ያለበት ነገር እኔ ማን ነኝ የሚለውን ነገር መረዳት ነው። እና አንድ ሰው ማለት ነው እኔ ማን ነኝ የሚለውን መልስ መልሷል ካልን ወይም ደግሞ ራሴን አውቃለሁ ካለ ፕሮባብሊ የተናገረ ያለው ነገር እኔ ከፈጣሪ የሰጠኝን አቅም፣ ችሎታ፣ አላማ፣ ፐርፐስ፣ እቅድ፣ ራዕይ አውቃለሁ ማለቱ ነው። ማለትም ያላችሁን ውስጣችሁ ያለውን አቅም ታውቃላችሁ። እንድ ከሰው እንደ ሰው ይለያል። እዚህ ዓለም ላይ ስንት አለ? 8 ቢሊዮን ሰው አለ። ከዚህ 8 ቢሊዮን ሰዎች ውስጥ ተለይተን ወይ አንድና ሁለት ሰው ለምሳሌ ኢሎን መስክ ተለይቶ እንትና እንደዚህ ተለይቶ አንተ እንደዚህ አይነት ራዕይ ያለ አንተ እንደዚህ ያለክ ሌሎቹ የላችሁ የሚል ነገር የለም። ሁላችንም በእያንዳንዳችን ፖቴንሻል አለ፣ አቅም አለ። እናም ይህን አቅም መረዳት መቻል ነው፣ ማወቅ መቻል ነው። ራሱ ማወቅ ማለት ያላችሁን ድክመት ያላችሁን ጥንካሬ ማወቅ እና ይህ ነገር ነው ለፊውቸር ለእድገት ወሳኙ ፓርት። ምክንያቱም አንድ ሰው ያለበትን ድክመት ሳያውቅ ራሱ ማሳደግ አይችልም። ያለውን ጥንካሬ ሳያውቅ የሆነ ነገር ዲቨሎፕ ማድረግ አይችልም። እና በጣም ወሳኝ የሆነ የህይወታችሁ ፓርት ነው። እና በቀጣይ ቪዲዮ ደግሞ በእርግጠኝነት የምንነጋገርባቸው ነገሮች እነዚህ ናቸው። እያንዳንዱን ለይተን ፐርፐስ፣ ራዕይ፣ ጎል፣ ፕላን የመሳሰሉ ነገሮችን አቅማችሁን፣ ፓሽናችሁን የመሳሰሉ ነገሮች በዳትነን የምንመለከትበት ይሆናል ማለት ነው። ነገር ግን ደግሞ ፕሮባብሊ እንደተረዳችሁ ከሆነ አዲስ ከሆናችሁ ለዚህ ቻናል ደግሞ ሰብስክራይብ አላደርጋችሁምና ያ ቪዲዮ ሲወጣ እንዲደርሳችሁ ከፈለጋችሁ የእናንተ ምርጫ ነው። ሰብስክራይብ ብታደርጉ አፕሪሼት አድርገዋለሁ።